ዛሬ የደረሰበት ጥያቄ እንዴት ደረሰ ስትል እያንዳንዷ ደረጃው አልቆማለች። አላህ አላህ ሱብሃንአላህ ነቢ ነቢ ያ ሀቢቢ እገሌና እገሌ ሳያገቡ ቀርተው የመንደር ውስጥ ጨዋታ አለ አይደለ? እገሌ የሚባለው ጓደኛችን ግን ሻወሩ ውስጥ ገባ። አላህ አላህ ነቢ ነቢ እያለ ጀመረ። ከዛ የሙዚቃ መሳሪያ ማን የከለከለው ብሎ ጀመረ። እኛ እኮ የምናምንባቸው ዑለማዎች አሉ አለ። አየህ፣ ጥፋቱ ወደ ጥፋት መራው። ከዛ ቀጠለ ሽርክን በድፍረት ገውሱ አልፈቂህ ገውሱ ማለት ጀመረ። የጭንቅ ገላጋይ የሆንከው አልፈቂህ የምትባለው ሰውዬ ሆይ አለ። እያለ እያለ እዚህ ደረሰ። የእሱ ጓደኛ ልክ እንደዚሁ ኢስሐቅ የሚባል አለ። አብረው በኩል ዘመን የጀመሩ ምን ላይ ደረሰ? ኢስሐቅ አሁን የት ነው ያለው? ኢስላማዊ ዲጄ ነኝ ሐላል ኢቬንትስ ብሎ ጀመረ። ሰርጎትን በዲጄ ኢስሐቅ ብሎ ከዛ ሹፍ አሁን በደንብ ስማ። አሁን ዲጄዎች የሚያጫውቱበት ሸክል አለ አይደለ? እሱ ስክራች ምናምን እያደረጋ ስክራች ምናምን ከዛ ሰለላሁ አላ ሰለላሁ አላ ሰለላሁ አላ አለ ቪዲዮ እኮ ያሳያሉ ነው ቪዲዮ አለ ይመስለኝ። አዎ አሁን አስበው ነብዩ ታላቁ ሰው ተሸክመው ሴት ወንድ አብረው በዲጄ ነው እሱ ተሸክመው ተሸክመው ኢና ሊላህ አያችሁ። አሁን አስብ። ከዛ ይሄ ልጅ ምን አደረገ? እንደዚህ በሸክላ ሰለላሁ ዐላ እያደረገ ሪሚክስ ሰራ። አሁን ሰለላሁ ዐላ እንደዛ የሚደረግ ነገር ነበረ አልነበረም? አሁን የት ደረሰ ደግሞ ስትል የት ደርሷል መሰለ? የግፍ ግፍ ያው ግፍ ግፍን ነው የሚያመጣው። መቼም የነብዩ ውዴታ ይሄን አመጣበት ብትለኝ እኔ አልቀበልም። ለምን? የኛ ጌታ አዛኝ ጌታ ነው። በግል ጉዳያችን ደካማ ከመሆናችንም ጋር ማለት ነው። የአቅማችንን ግን ስንሞክር ወደ ተሻለ ደረጃ እንጂ የሚመራ ወደማይረባ መንገድ አይወስደንም። ለምን? ሁወ ረሕማኑ ረሒም። እነ ይስሐቅ ግን እነ ሙዓዝ ግን ጨዋታ ስለሆነ ባላህ ዲን የያዙት። ይስሐቅ ምን አደረገ? ፀጉሯን ከተገለጠች ሴት ጋር ቪዲዮ እየሰራ አልጋ ላይ ቁጭ ብለው በብርድ ልብስ ግማሽ ድረስ ለብሰው ሙዝ ይልጣል። ሙዝ ይልጣል። ልብ በል አሁን ይኸውልህ፣ አንዳንዴ ማወቅ ጥሩ ነው። ምንን ማወቅ? አልሐምዱሊላህ ከተማ ተወልጃለሁ። ዱርዬነት ምን እንደሆነ ያስታውቃል። ጽድቅ ምን እንደሆነ፣ ቀልድ ምን እንደሆነ ያስታውቃል። ኢስላም ያስተማረንን አኽላቅ ስነ ስርዓት ለመናድ ይኸው ምን አደረገ ይሄ ልጅ ኢስሐቅ፣ ዲጄ ኢስሐቅ ማለት ነው። ለልጅቷ ሙዙን ሊያጎርሳት ይልና ልክ ልትጎርስ ስትል ሙዙን ዝቅ ያደረግና ሽንት መሽኛው ጋር ያደርገዋል። ጎንበስ ብላ እንትን እንድትል። ይሄ የነብዩ ወዳጅ ነው። እነ ሙዓዝ እኮ እያሉን ያሉት እናንተ መድሖ አልገባችሁም ይሉናል። መድሕ የነብዩ ውዴታ አልገባችሁም ይሉናል። የነሱ ጓደኛ ደግሞ አለ። ማንም ይባል ማን ነበረ ስሙ? ማሜ አይደለም፣ አንድ ቀይ ልጅ አለ ከሆነች ሴት ጋር ሁሌ ኢክራም ኢሳም ነው። ኢሳም እሱ ኢሳም ከሚስቱ ጋር የሚሰራ የምን ሚስቱ ናት? የእውነት ሚስቱ ናት? አላውቅም። ሚስቱ ናት። ያው ሚስቱ አይደለችም እያለ ነው። የእውነት ሚስቱ አይደለችም። ነገር ጨዋታ ነው የያዙት እነሱ። ኢሳም ማሾፍ ነው የያዙት። ይኸውልህ የነብዩ ውዴታ የነብዩን ትዕዛዝ እንድትታዘዝ ያረጋል አያረግህም? መልስልኝ። ያረገኛል። ያረጋል። ምን አለ መሰለህ፣ እሱ የሆነች ሚያውቃት ሴት አለች። እንግዲህ የሌላ ሰው ሚስት ሆናለች፣ ተገብታለች። ምን አለ? ተፈታ ብትመጣ እቀበላታለሁ አለ።
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ታላቁ ነቢያችን ታላቁ አስተማሪያችን ባለትዳር የሆነችን ሴት ያስኮበለለ ሰው ከኛ አይደለም አሉ። እየሰማኸኝ ነው? ይሄ ማለት ልብ በል ተፈታ ብትመጣ ቀበላታለሁ ምናምን የሚል ይሄ ሮማንቲክ የሆነ የሸይጣን ቀስቃሽ ቃል ተናግረህ እኮ አይደለም። ወዬ አንቺ እኮ ምናምን ማለት